ጠቅለል ባለ አገላለጽ ይርጋ ማለት ተበድያለሁ ባይ ወይም ባለ ጉዳዩን ወደ ፍርድ ቤት ይዞ ለመሄድ የተቀመጠ ወይም የተፈቀደ ጊዜ ገደብን የሚመለከት ሲሆን በተቀመጠው ጊዜ ገደብ ውስጥ የመብት ጥያቄውን ባለማቅረቡ ምክንያት መብቱን የሚያጣበትንና ሌላኛውን ወገን ወይም ክስ ሊቀርብበት የነበረውን ወገን ደግሞ የተፈቀደው የክስ ማቅረቢያ ጊዜ በማለፉ ምክንያት ከሚቀርብበት ክስ ውጤት ነፃ የሚወጣበትን ወይም የመብት ባለቤት የሚሆንበትን የህግ መርሆ የሚያመላክት ነው። ከትርጉሙ እንደምንረዳው ሁለት አይነት የይርጋ ደንቦች ያሉ ሲሆን አንደኛው ግዴታ አስቀሪ የይርጋ ደንብ ሊበሬቲቭ ፕሪስክሪፕሽን የፍትሐ ብሔር ህግ ቁጥር 1845 ወይም 1845 ላይ፣ ሁለተኛው ደግሞ ያልነበረ መብትን የሚያስገኝ የይርጋ ደንብ በመባል ይታወቃል። አኪዩሲቲቭ ፕሪስክሪፕሽን ይሄም የፍትሐ ብሔር ህግ ቁጥር 1168 ላይ እናገኘዋለን ማለት ነው።